የሴኔጋል በረኛ የመሰለ ሰው ይዛ ስሟን ጥቀሱልኝ ማን እንደሆነ እኔም ስማቸውን እንኳን አላውቀውም። አንድ ቆንጆዬ ልጅ አንድ የሴኔጋል በረኛ ጋይስ ትናንትና ስልክ ይገዛለት ወይ ብዬ ቻሌንጅ አውጥቼላችሁ ነበር። 27000 ሰዎች በላይ ደግሞ ለምሳሌ እቺ ልጅ ደንግጣ ራሱ ከቤታት ልጁ ግን ያስፈራል። ልጁ ያስፈራል። አንተን ያረገጠበት ጫማት ካረገጠ ድረስ አንተ ምን አይነት ሁኔታ ላይ እንዳለ ስለማያውቅ የኔን ነገር ሲደርስባቸው ትናንትና የሰደካት ሴት የሚስት እናት ናት። ህይወቷን ያጣችው በአንተ ጉዳይ ሲጀመር እንዴት ነው የምታስበው? እኔ ነኝ ምክንያቷ ብለህ አይኖር ለምን አልነገርከው? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ቆያችሁኝ? ዛሬም እንደተለመደው ለእናንተ ሶሻል ሚዲያ ላይ ወቅታዊና አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ሁላችሁም ይሄን ቪዲዮ ላይክ በማድረግ ጀምሩት። ዛሬ አነጋጋሪ በጣም አነጋጋሪ የተባሉ ጉዳዮችን ይዤላችሁ የመጣሁት ወደ ቪዲዮ። እንግዶቼ ሁላችሁን ስላገኘኋችሁ በመሃላችሁ ስለተገኘው እንደመባረክ እንደመቀደስ ቆጥረዋለሁ። በመሃላችሁ ስለተገኘው እንደመባረክ እንደመቀደስ ነው ቆጥረዋል። ከስንት ጳጳስ ከስንት ከገዳማት ጋር እኮ ኢንተርቪው አድርጓል። ገንዘብ ያለው ሰው ካገኘ እግረኛ ሚዲያ ምን አይነት ማሽቃበጥ ነው የምታሽቃበጠው? እንደ ቅድስና ቆጥራለሁኛል ከሰራዊት ጋር ቁጭ ስላልክ ስንት ጳጳስ እንኳን እናገራል። እንደ ገዳም ሁሉ ወልዳባ ገዳም እንኳን ሄደን እንኳን እንደዚህ አይነት መግለጫ አልሰጠም። ከእናንተ ጋር መገኘቴ እንደመባረክ ነው እንደመቀደስ ነው ብለህ ትቀደዳለህ። መቀደስ ነው ከሰራዊት ጋር ቁጭ ስላልክ ነው መቀደስ ወይስ ከማጋ ነው? ከነካሪድ ጋር ነው? እስቲ ንገረኝ። መባረክ መቀደስ የሆነበትን መንገድ ፊንቴክ ጋር በተያያዘ ታስሮ የነበሩት አርቲስቶች ከሁለት ወር በፊት ምናምን ከስር ወጥተው ነበርና አሁን ላይ ነው መጥተው ኢንተርቪው ያደረጉት እግረኛው ሚዲያ ላይ እና ብዙ ነገር ነው ያሉት በፊንቴክ ዙሪያ ምናምን በተበሉት ሰዎች ዙሪያ ምናምንና እዚህ ጋር ለመዘርዘር ሰዓት አይበቃንም። ብቻ ተለቋል እንትን ላይ እዛ ቀርበው ኢንተርቪው አድርጓል። አሁን የተናገረውም ሰውዬ ይሄኛው አሁን የተመለከታችሁት ስለነሱ ምናምን ተነስቷል። ብቻ ብዙ ጉዳዮች ነው የተነሱት። ረጅም ሰዓት ነው ኢንተርቪው ያደረጉት። ጋይስ ትናንትና ስልክ ይገዛለት ወይ ብዬ ቻሌንጅ አውጥቼላችሁ ነበር። 27000 ሰዎች በላይ ደግሞ ይገዛ ብላችሁ ቮት አድርጋችኋል። ስልክ ደግሞ ገዝተናል። አሁን እዛ ጋር ሄደን ሰርፕራይዝ እናደርገዋለን ማለት ነው። እንሂድ። ሪአክሽኑን እስኪ አቆየኋችሁ። ችግር አለ። ምን ያመጣሁልህ ይመስላል? ገምት እስኪ። ስልክ ኧረ ችግር የለውም። ኧረ ደስ ይላል። ኧረ አንተ ምን አልክ? የታባቱ ናሽ አዶናይ በጣም የሚገርም ስራ ነው እየሰራ ያለው። ይሄን ልጅ ታውቁታላችሁ መቼስ እዛ ደቡብ ክልል ሄዶ በነበረ ሰዓት እጁን ይዞ እየሳመው የነበረው ልጅ ነውና ወደ አዲስ አበባ አምጥቷቸው ለአባትየው ስልክ ገዛለት። ልጁንም እያዝናናው ነው ያለውና እስቲ እንመልከተው ቪዲዮን። ወይኔ ቆንጆ ወንድም አሪፍ። ኧረ ወሰደብህ ስልክ ገና እንዴ አልሰጥም። ቻርጀር ደግሞ እዚህ ጋር አለ። ኧረ ከነ ቻርጀሩ ነው የመጣው። ከነ ቻርጀሩ yes እና ልግለጥልህ። አንተ እድሜ ስንት ነው? ያንተ ትንሽ ይወስዳል። ያው ወደዚህ ያባ እስኪ ክፈተው እስኪ ያው እና እንክፈተው። ይኸው እንደዚህ ታረግና ያጨበጨቡ ነው ያባት። ይሄው ቡም ሳምሰንግ ረገጥ አድርጋት። በደንብ ረገጥ፣ አትልቀቃት። ይዘህ ረገጥ። ትበራለች። ከዛ አቀልቀቃት። በጣም ደስ ብሎኛል። አሁን ልብስ ነው የምንቀይረው። ልብስ እንቀይራለን። ከዛ በኋላ እራት እንበላለን ማለት ነው። ነገ ወደ ልጆች መጫወቻ ወስዳለሁ። ጋይስ አሁን እንግዲህ በአዲስ ስልካቸው የመጀመሪያ ፎቶ እንነሳለን ማለት ነው። እስኪ 1 2 3 አሁን አዶናይ እየሰራ ያለው ስራ በቃ ሀበሻ የሚወደው አይነት ስራ ነው እየሰራ ያለው። ሀበሻ አሁን ሰው የሚረዳ ሰው በጣም ነው ደስ የሚላቸው። አሁን አዶናይ ለጊዜው ሰለቸ ሊሉት ይችላሉ እንጂ አይጠሉትም። ሰሞኑን ዶክተር ኖንም አይታችሁታል። ለብዙ ሰዎች ቻሌንጅ እየሰጠ ስልክ እየገዛላቸው ነውና ሀበሻ በጣም በቃ እንትን እያለ ነው ያለው። ዶክተር ኖንም በጣም በቃ
ፎሎ እያደረገው ነው ያለው ምናምን እያመሰገኑት ነው ኮሜንት ላይ ምናምን እና ሀበሻ እንዲወዳችሁ ሰውን አግዙ የተቸገረን ምናምን በጣም ነው በቃ ሀበሻ ይሄ የሚወደው የተቸገረ ሰው ሲረዳ ምናምን ሳይ ደስ ይለዋል ካለው ላይ ማካፍሎ የሚሰጥ ፒፕል ነው የሴኔጋል በረኛ የመሰለ ሰው ይዛ ስሟን ጥቀሱልኝ ማን እንደሆነ እኔም ስማቸውን እንኳን አላውቀውም አንድ ቆንጆዬ ልጅ አንድ የሴኔጋል በረኛ ይዛ ጠቆር ያለ ሰውዬ ወፈር ያለ ቦርጩ ዘርጠጥ ያለ ቅድስት ምን ነው ሴቶቹ ግን እንደው በእኔ አሁን በዚህ ሐሳብ ማተስማሙ ልትኖሩ ትችላላችሁ ምን ነው ሴቶቹ ግን እንዲቀጥል ያደርጋችሁ ወጠምሻ የሆነ እንዲህ ደረቱን ፍትፍት ያደረገ ቆንጆዬ ወንድ ጠብሳ ማለት ነው እቺን የመሰለች ልጅ የእንጀራ ማሰሻ ከምትመስል አሻሮ የመሰለውን ጠብሳ ኬክ መስላ ብትኖር አይሻላትም ወይ ምኞታችሁ ለምን እንዲቀጥል ደግ አደረሽ ቅድስት እኔ ራሱ አጥንቆይ ድምጼ ድቀይ ለዚህ ማለት ነገር ድምጼ ድቀይ እኔ ራሱ እኛም ሴቶች እንደምንጫጭብሽ አረ አሁን ይሄንን ወንድ ጠብሳ ምን ይመስላል አቤት ከዚህ ጋር ትጋደማለች የሚሉሽ በአጠቃላይ ቢያገኙት አይፋቱትም እንዴ እኔ እሱ ኬክ እየመሰለ ሲገባ ሲወጣ ጫማውን ላይ እየወረወረ ከንፈሩ እንዲጥሎ አስቤዛ ሳይገዛ ምፈልገውን ሳያሟላ መልኩ እንደ ወተት የነጻ ደረቱ እንደ ሰማይ ስባሪ የሰፋ ወንድ ጋር ከምኖር ቦርጩ ዝርጥጥጥ ይላል ይንዘልጠጥ ምን አገባችሁ እሱ ነው የሚሸከመው ሆዱ ዝርጥጥጥ ያለ መልኩ ለሰው አምስት ጉዳይ ሆነ ለምን አይሆንም ዋናው እኔ ኬክ መስዬ ልኑር ያስ አው ኮኮኮኮ ይምሰል የምፈልገውን እያረገ የምፈልገውን እየበላው እየጠጣው እየለበስ የግዴታ አይናችሁን ገልጣችሁ አብራችሁ መተኛት የለባችሁ ይሄ እንደዚህ የተጻፈ ህግ የለም እንደዚህ የተጻፈ ህግ የለም አይናችሁ ላይ እየተያያችሁ ተሳሳሙ የሚል ህግ የለም አይን ላይ እየተያያችሁ ተደራረጉ የሚል ህግ የለም አይኔን ጭፍን አድርጌ እንደዚህ አይነት ሰው ባገኝ አይኔን ጭፍን አድርጌ አብሬው እተኛለሁ እንዴ ምን እንዳመጣባችሁ ሁላችሁም ሴቶች ተንጫጫችሁ ደግ አደረግሽ ቅድስት እኔ ባንቺ ሳይል ነኝ እንኳን አደረግሽ እኔ እናት እሰይ ከሱ ጋር ሆንሽ እንኳን እኔ ብዙም አንዳንድ ማትመጪ ነገር አለ እንኳን ከሱ ጋር ሆንሽ እሰይ ሆንሽ ሁሉም ሴት የሚመኘው ነው ሰሞኑን አጀንዳ የሆነች ልጅ ናት አሁንቺ ቅድስት የምትባለው አሁን ፎቶ ላይ እንደተመለከታችሁት ከአንድ እድሜው ተለቅ ይላል መሰለኝ ባለሀብት ነገር ነውና ሰሞኑን በቃ አይፎን 17 እያስገዛችሁ ነው የተዝናናሽ ነው ምናምንና ሴቶቹ ደግሞ በየኮሜንት ላይ ከዚህ ሰውዬ ጋር እንዴት እንደዚህ ትልቅ እኮ ነው ምናምን እያሏት ነውና ይኸው ቤታዩ ደግሞ አትስሚያቸው እያለች ነው እነሱም ቢያገኙት አይምሩትም እያለች ነው እኔም በሆነ አልምሮም እያለች ነው እናንተስ እስቲ ምን ትላላችሁ በዚህ ጉዳይ ሐሳባችሁን ኮሜንት ላይ ለምሳሌ እቺ ልጅ ደንግጣ ራሱ ከቤታት ልጁ ግን ያስፈራል God damn that nigga face is big አቤት ታስበዋለሁ እኔን ጠቦት ሲገፋ አቤት ዓለሙን ነው የሚያውቁ ደም ብዛት ሊዞልህ ይችላል ይሄን ጠቦት ሲገፋ አዲሴ ዓለሙን ነው የሚያው አባቴ ይሄ እኮ ያልተነዳ እኮ ዜሮ ማይሌጅ ነው ያገኘው ወይ ሌጀንድ ያልተነዳ ዜሮ ማይሌጅ ነው ያገኘው አዳሜ በጃጀና ባረጀ ቲክታክ ላይ ባለች አሮጊትና ቲክታክ ላይ ባለች አው እንዴ የራት በለኝ ባለ ጊዜ ፊት ነው ያለው ይመቸው ነው የሌለ ኬሻ ነው አኖ ቅዱሴ ይሄ ወለ አባቴ አሞራ ግብግብ ፌመስ ነች እሷ ብለሽ ሺዝ ፌመስ ወንድ ነቻ ወይ ካለው ተወለደ ካለው ተጠጋ ነው ያረጋችሁ እንግዲህ ይሄው መነጋገር ይሆናለች አላዛርም እያለ ነው ይመቻት ወይ ካለው ተወለደ ወይ ካለው ተጠጋ ነውና ይመቻት ደግ አደረገች እያለ ነው ግን ሰውየው ልብ ድካም ደም ግፊት እንዳይዘው ገና ያልተነካ ጠቦት ነው ያገኘው እያለ ነው ትላንትና የሰደብካት ሴት የሚስት እናት ናት ህይወቷን ያጣችው በአንተ ጉዳይ ሲጀመር እንዴት ነው የምታስበው እኔ ነኝ ምክንያቷ ብለህ አይምሮን ለምን አልነገርከውም እኔ ነኝ ለምን ጉንፋን ይዟት ሄደ እኔ ነኝ ለዚህ ሴት እንደዚህ ነው ቢያንስ እስካለችበት ጊዜ ድረስ ከልጇ ጋር ፍቅር ሁና ቢሆንልኝ ነው ብለህ እንዴት አልተጸጸትክም አይ ትክክል ማንም ባያገባው ምናምን እየተባልክ ስለተደነቅና ስለተወራ ዛሬ ደረስህን ነፍተህ ጋዜጣዊ መግለጫ ይመስል ቲክቶክ ላይ መግለጫ ትሰጣለህ የሰው ልጅ በቪዲዮ ሊያልፍ ይችላል ከሊና ግን እንዴት ነው የምታልፈው አይምሮክ ላይ አትመጣብህም እንደዛ የሰደባችሁት እንደዛ ያላችሁት እንደዛ የተናገራችሁት እንደዛ ያላችሁት አይምሮን አይደለም አንተ ባንደበት ያላችሁት ቀርቶ እኛ እንኳን ለሰማነው እንደ ግርሳት እያቃጠለ ነው አሞራም ምላሽ ሰጥቷልና እስቲ እንስማው እስቲ የሚሳደሙ አትሞቷቸው ችግር አንተን ያረገጠ በጫማት ካረገጠ ድረስ አንተ ምን አይነት ሁኔታ ላይ እንዳለ ስለማያውቅ የኔን ነገር ሲደርስባቸው በህይወታቸው ወደ ዛ ጊዜ ረዱት ተዋቸው እንዴና እንግዲህ እንደሰማችሁት ነው እኔ በህይወቴ ላይ የደረሰብኝ ነገር እስካልደረሰባቸው ድረስ አይረዱኝም እያለ ነው ይሄ መልእክት ያው ለነሊያ ሌሎችም አሉ በእነ አሌክስ በእነ ዴዚ ጉዳይ ቪዲዮ እየሰሩ ያሉና ለነሱ ነው ይሄ መልእክት
ውድ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበረ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ይመቻችሁ። ቪዲዮን ላይክ ካላደረጋችሁት ሁላችሁም ቪዲዮን ላይክ እያደረጋችሁ ውጡ። ቻው